አየሻት? ያቺንሽ ልጅቷ ስልኳን ብቻ ትቀበይልኝ። አንተ ግን እኔ ሴት መስያ ልታየህም አይደል? ምን አገናኘው? ምንም እቀበልልሃለሁ። አንድ ቀን ግን አይነን ስትገልጥ ይቆጫል። እናት እንዴት ነሽ? ሰላም። ያ ልጅ ይታይሻል? በጣም ደስ ብለሻል። ሊያወራሽ ይፈልጋል። ወንድምሽ ነው? አይ አይደለም፣ ጓደኛዬ ነው። ምን ነው? እና ምን ችግር አለበት ወይስ ፕሌየር ነገር ነው? አረ የለበትም። በዛ ላይ ታማኝ ነው። ቀርበሽ ብታይ ትወጇለሽ። የኔ እናት ወይ እኔ ጅል መስዬሻለሁ ወይ አንቺ ጅል ነሽ ማለት ነው። ማለት አልገባኝም። ወንድምሽ ካልሆነ ታማኝ ነው ካልሽ እንደማየው ቆንጆ ነው። እና ጅል ካልሆንሽ እንዴት አሳልፈሽ ትሰጪዋለሽ? ጓደኝነት ፍቅሬን አወረበት እንጂ እኔማ አስቤ ነበር። ምን አልሽ? ልክ ነሽ። እኔ ነኝ ጅሏ። ጥሪዋ አወራዋለሁ። ይዙ ምን አለችሽ? እባክህ እሷም ትወድሃለች። ተስፋ ሳትቆርጥ ንገራት። እውነት ግን እንደምንተው ይዙ ወይ አርግሻለሁ። ምን እየቀለድሽ መሆን አለበት። ቢሆን ደስ ይለኝ ነበር ግን እንዳጨርሽው ጀብዱ መሰለሽ እንደ 10 ጊዜ የምደጋግሚው። ሴት ልጅ አይደለሽ? ያምሻል። አትጠነቅቂም? ማነው መጠንቀቅን የሴት ልጅ ብቻ ያደረገው? ኃላፊነቱ እኮ የጋራችንም ነው። አሃ ለካ አስበሽበት ነው የመጣሽው። ተሰሚኛለሽ። በዚህ ይዘዋለሁ ብለሽ አስበሽ ከሆነ ተሳስተሻል። ይልቅ ህመምሽን ነው የምታበዡ። ማለት አባትነቴን ባምን እንኳን ተቆራጭ እያደረጉ ልጄ ማሳደግ እንጂ አብሬሽ የመኖር ግዴታ የለብኝም። እሱ ከተስማማሽ ውለጁ፣ አለበለዚያ ግን እንዳጨርሰው። ወንድ መስለኝ ነበር ለካ ይዘናል አይደል? አንቺን ካልያዘ ምንም ይሄጃለሁ። እኔ ምልሽ ለምን ቁርጡን አትነግሩንም? የምኑን? ፍቅረኛ ናችሁ ወይስ አሁንም ጓደኛ ነን ነው የምትሉት? አንተ ማንን ነው የምታወራው? ምሩ ናት። ሚስት አታሳጨው። ወይ ወስናችሁ ተለያዩ ወይ አብራችሁ ሁኑ። ቆይ መቼ ነው እንደምትወደኝ የምትነግረኝ? ሁሌ አይደለ እንዴ የምነግርሽ? የምሬን ነው። ወይ ወስን